ኦራሃን በአዲስ ክፍል ተመልሷል። ዛሬ ብዙ አዳዲስ ነገሮችን በአዲሱ ክፍል ላይ አይተናል። ከነዚህም ውስጥ የመጀመሪያው የነበረው ያለፈው ክፍል ሲቆም የነበረው እነ ኦራሃን በነ ሻሂ ሻምቤ ተከበው የነበረበት ቦታ ላይ ነበር ያለፈው ክፍል ካስታወሳቸው የቆመው ማለት ነው። ስለዚህ ከቧቸው ነበረ። ይህንን ከበባ ሰብሮ በማምለጥ እንግዲህ እነ ኦራሃን አቅራቢያቸው ወደሚገኝ ኮረብታ በመሄድ የኃይል ሚዛን ለማግኘት ከፍታ ላይ ለመሆን ነበር የሞከሩት። ምክንያቱም ከታች ከሆናችሁ በቀስት ከላይ መመታት እድል ይኖራችኋል። ከላይ ያለን ሰው ለማጥቃት ትንሽ አስቸጋሪ ስለሚሆን ትንሽ ወታደር ካላችሁ ያላችሁ አማራጭ ወደ ላይ መውጣት ነው ወይም ወደ ኮረብታ መውጣት ነው። ስለዚህ እሱን ነበር የተጠቀሙት ማለት ነው። እነ ኦራሃን እነ ሻሂ ሻህም ወደዛ ሊሄዱት እንደሚችሉ ስላወቁ ቀጥታ ወደዛ ከሄዱ በኋላ እነ ኦራሃንን መውጫ ለማሳጣት ያላቸውን ቀስት እንዲጨርሱ ለማድረግ ሞክረው ነበረ። ኦራሃንም እንግዲህ በመሀል የድርድር ሀሳብ እንዳለው ለማቅረብ ሞክሯል። ይህንን የሚያደረገው እንዴት ነው? ማጠናከሪያ ኃይል ከነ ቻርኩታይ ቤት እስኪመጣለት ድረስ ነበር ይህን ነገር ሲያደርግ የነበረው ማለት ነው። እንግዲህ እንዳሰበውም ረዘም ያለ ንግግር ካደረጉ በኋላ በድርድር ሀሳባቸው ሊስማሙ አልቻሉም። ይሄ ነገር እንግዲህ በአጭሩም ሊያሳየን የሞከረው በነ ሻሂሻ እና በነ ኦራሃን መካከል እርቅ ሊኖር ይችላል ወይ የሚለውን ነገር ነው ወደፊት ለማሳየት የሞከሩት እዚህ ጋር። ከዚህ በኋላ እንግዲህ ምንም አይነት እርቅ በነ ሻሂሻ እና በነ ኦራሃን መካከል ሊኖር እንደማይችል ምክንያቱም እነ ሻሂሻህም ያላቸው ሀሳብ ምንድነው? ኦራሃን ሙሉ ለሙሉ ከመሬታቸው ላይ ለቆ እንዲወጣ ቡርሳንም እንዲሰጣቸው ነበር ሀሳባቸው። እነ ኦራሃንም በአንጻሩ ደግሞ እነ ሻሂሻ ሙሉ ለሙሉ አሁን የሰፈሩበትንም ቦታ ሳይቀር ምክንያቱም ይሄ የካይ ንብረት ነው። ስለዚህ ሙሉ ለሙሉ ይህንን ቦታ ለቀው እንዲወጡና ህይወታቸውንም እንደሚመርላቸው ነው የነገራቸው። ስለዚህ በነ ኦራሃንና በነ ሻሂሻ መካከል ምንም አይነት እርቅ እንደማይኖር ነው የምናየው ማለት ነው። በነገራችን ላይ የሻሂሻ ልጅ ኢጄትን በተመለከተ አዲስ ነገር አለ። መጨረሻ ላይ ማሳያቸው ይሆናል እሱ ምን እንደሆነ ማለት ነው። ከዚህ በኋላ እነ ኦራሃን ከወጡ በኋላ የጌምሊክን ቤተመንግስት ሚን የካርቺሳርን ቤተመንግስት በእጃቸው ድጋሚ ያስገብተዋል እነ ኦራሃን ማለት ነው። የቢዛንታይንን ወታደሮችን ተመስለው የኦራሃን ወታደሮች ወደ ካርቺሳር ቤተመንግስት በመሄድ ቤተመንግስቱን ድል አድርገው መልሰው የራሳቸው አድርገውታል ማለት ነው። እነ ሻሂሻ ወደ ጎሳቸው ተመልሰዋል። ከዚህ በተጨማሪ ደግሞ በኦራሃንና በአስፖርቻ መካከል ያለው ነገር ከቀን ወደ ቀን በጣም እየጨመረ እየመጣ ነው ያለው። አሁን ላይ እንግዲህ ፊልሙ የሆነ ሰዓት ላይ ፋጡማና የፍላቪዩስ ነገር ነበረ ካስተዋላችሁ የነበረው። አሁን ላይ ደግሞ የሁለቱን ፍቅር ነገር ነው ለማሳየት። ያው ፍቅር ነገር አይደለም ግን ያው እንደዛ የሚመስል ያላወሩለት አይነት ፍቅር እንደዚ አይነት ነገር እንዳለው ለማሳየት ነው እየሞከሩ ያሉት። ስለዚህ ምንም ሊነጣጠሉ አልቻሉም። ረጅሙን የአየር ሰዓት የሚወስዱት በሁለቱ መካከል ያለው ነው። ኦራሃንን ለብቻው የምታዩት በጣም ለጥቂት ደቂቃዎች ነው። ካልሆነ ኦራሃንን ካያችሁት ከአስፖርቻ ጋር ሆኖ ሲደናነቁ ምናምን የምታዩቸው ማለት ነው። በአንጻሩ ደግሞ ከኖልፌር ጋር ያለው ግንኙነት በጣም እየተቀዛቀዘ እየመጣ ነው ያለው። ማለት ኖልፌር አንዳንዴ እውነት አላት። ያው አስፖርቻ እሱን ልታገባው ከሆነ ያው መፍራትና መስጋት ምናምን እንደሚስት እንደሚወድ ሰው ሊሆን ይችላል። እሱ ግን የሆነ ብቻ ኖልፌርን ብዙ አያወራትም ምናምን አይነት ነገር ነው እየሆነ ያለው። ስለዚህ በኖልፌር በኩል አዲስ ፊትና ሊመጣ ይሆን ምን ይሆን አላቅም። ብቻ ግን ልክ እንደዛ ነገር ነው እያስተዋለን ያለ ነው። ወደ ጉዳያችን ስንመለስ እንግዲህ የቢዛንታይን ወታደሮች በልዑል አንድሮኒኮስ አማካኝነት አመፅ በማድረግ የጌምሊክንና የኢዝኒክን ቤተመንግስት በእጃቸው ለማስገባት እየሞከሩ ነው ያሉት። ያው መፈንቅለ መንግስት ሊያደርጉበት ነው የአስፖርቻ አባት ላይ። ለእነሱም አያታቸው ነው ያው የወንድማቸው ልጅ ስለሆነ ማለት ነው። ስለዚህ ይህንን ነገር ነው ለማድረግ እየሞከረ ያለው ማለት ነው። አስፖርቻ እንግዲህ ምንድነው ያደረገችው? ቤተመንግስቷን ለማዳን ቀጥታ ወደዛ ነበር ሄደችው። ነገር ግን እዛ ስትሄድ እንግዲህ የጠበቀችው ነገር ተገላቢጦሽ ነበረ። እንኳን ሊያግዟት ይቅርና እሷን እስረኛ ካደረጓት በኋላ ያው መፈንቅለ መንግስቱን እነሱ ያደርጋሉ። ግን እሷን የሞት ፍርድ ነው ህዝብ በተሰበሰበበት ቦታ ላይ ሊፈርዱባት የተስማሙት ማለት ነው። ይሄ ነገር እንዳለ እንግዲህ ኦራሃን መጀመሪያ ቃል ገብቶላት ነበረ። እኔ መጀመሪያ ወንድሜ ደህና መሆኑን ወደ ቡርሳ ሄጄ ላረጋግጥና ከዛ በኋላ አንቺን መጥቼ አግዝሻለሁ ብሎ ቃል ገብቶላት ነበረ። አላዲንን በተመለከተ ያው አላዲን ከዚህ በፊት ተጎድቶ ወደ ቡርሳ እንደተመለሰ አስተውለናል ማለት ነው። በነ ሻሂሻ ተጎድቶ ወደ ቡርሳ ከሄደ በኋላ ያው እንግዲህ ከባድ ክትትል አድርገውለት ነበረ። የነበረበት ሁኔታም ትንሽ አስፈሪ ነበር። በጣም ተጎድቶ ነበረ። ያው አሁን ላይ የቱርኮች ፊልም ላይ በተለይ ደግሞ የነ ኦራሃን እንዲሁም የነ መህመድ ላይ ልክ ወደ ሞት ሰመመን በሚገቡበት ወቅት ይሄ የሚታያቸውን ነገር ወይም ደግሞ ሊሞት የተቃረበው ሰው የሚታየውን እንደ ቪዥን ነገር ለመሳል ብዙ ጊዜ ይሞክራሉ። በተለይ ደግሞ አሁን ፊልሞቻቸው ላይ በጣም እየበዛ ነው እንደዚህ አይነት ነገር። እዚህኛው ፊልም ላይም እንግዲህ ያንን ነገር ነው ለማድረግ የሞከሩት ማለት ነው። ያው እሱ በሴት ልጁና በአዲስ በሚወለደው ልጅ መካከል አጣብቂኝ ውስጥ ገብቶ እንደነበረ አይተናል ማለት ነው። ዞሮ ዞሮ አላዲን ነቅቷል፣ ተመልሷል። ስለዚህ አላዲንን ለማየት ነው ኦራሃን ወደ ቡርሳ የመጣው ማለት ነው። አላዲንም ተነስቶ ነበረ የጠበቀው። ያው ከቁስል የሚድኑበት ጊዜ በጣም የሚያስገርም ነው። በጣም ቶሎ ነው ከሞት የከበደ አይነት አደጋ ውስጥ 3-4 ተወግተው፣ ነገር ግን በ2 ሳምንትና በ3 ሳምንት ውስጥ ነው ቶሎ አገግመው የሚነሱት ማለት ነው። እንደዚህ አይነት ነገሮችን ትንሽ
ታማኝነት ምናምን ነገር ቢሰጧቸው የተወሰነ ጊዜ እንትኑን ሰፋ ቢያደርጉት ወይ ጉዳታቸውን ቢቀንሱት አሪፍ ይመስለኛል። ግን ሆኖም ዞሮ ዞሮ ተነስቷል እሱ። ስለዚህም አዲስ እቅድ አንድ ላይ ሆነው አውጥተዋል ማለት ነው። ከዚህ በተጨማሪ እንግዲህ ለፋጡማ ይቅርታ አድርገውላታል። ማለትም እናቷ ሀሊሜ እንዲሁም ደግሞ ወንድሟ አላዲን አድርጎላታል። ኦርሃን ገና አላደረገላቸውም። ነገር ግን ለፍላቪዩስ ይቅርታ በቀላሉ አላደርግለትም ብላለች ሀሊሜ እህቱን። ምክንያቱም አንቺን ብዙ አስለቅሶሻል፣ ስለዚህ እሱ እንግዲህ ገና የሚቀጣ ነው የሚሆነው፣ ገና ቀጠዋለሁ አይነት ነገር ግን ያው በውስጠ ታዋቂነት ጋብቻቸው እንደተቀበለች እና ያው ሜቢ እንግዲህ ሽምግልናው ላይ ብታዝገው ነው አይነት ነገር የሚመስል ነገር ነው። ከዚህ በተጨማሪ እንግዲህ አዲስ ነገር የተከሰተ ነገር ምንድን ነው? እንዳልኳቸው አብዛኛው ነገር የተፈጠረው በነ ሻይሻምቤ ያው የክህደት የፈጸሙበት ጉዳይ ላይ ነው። ከዛ በተጨማሪ ደግሞ አስፖርቻን ለማስለቀቅ ነው ኦርሃን ወደ ጌም ሊክ ቤተ መንግስት የሄዱበት ጊዜ ነው ማለት ነው። ጌም ሊክ ውስጥ ለመግባት በጣም ተቸግረው ነበረ። ምክንያቱም የጌም ሊክ ቤተ መንግስት በወታደሮች በጣም የተሞላና ማጠናከሪያ ኃይል የተሰባሰበበት ስለነበረ ለመግባት ፈታኝ ነበረ። ስለዚህ እነ ኦርሃን የጌም ሊክ ወታደሮችን በመምሰል ወደ ውስጥ ለመግባት ሞክረዋል ማለት ነው። ከዚህ በተጨማሪ እንግዲህ ምን ለማድረግ ሞክረዋል? አስፖርቻ ልትገደል የነበረበት ልክ እንደ ሞት እንደተፈረደበት ታራሚ ስለነበረ ህዝብ በተሰበሰበበት አደባባይ ላይ ነበረ። ይህንንም ለማድረግ እንግዲህ እሷ ስትገደል የምትለብሰው የሆነ ነጭ ልብስ አለ፣ በእነሱ ካልቸር መልበስ ያለባት ማለት ነው። ይህን ልብስ የምታለብስ ሴት የሚያጅቧት ወታደሮች እንዲሁም ደግሞ ግድያውን የሚፈጽመው ሰው ራሱን የቻለ ማዕረግ ያለው ሰው ስለነበረ እነሱን በማገት እነ ኦርሃን የራሳቸውን ሰው አስገብተዋል ማለት ነው። ፋጡማቱን የእሷን ነጭ ልብስ እንድታለብሳት ስልጣኑ ተሰጥቷታል። ስለዚህ አስፖርቻን ሂዳ ያው አጽናንታታለች፣ እንዳሉላት አይነት ነገራት ነው ተመልሳ የመጣችው። ነገር ግን አስፖርቻ አንድ ነገር ስታወራ ይጂት ፊት ለፊት ሆኖ ኦርሃን እዛ እንዳለ በሆነ መልኩ ስለተጠራጠረ ለአንድሮኒኮስ ለማመልከት እየሄደ በነበረበት ወቅት ያው አንድሮኒኮስ ኮማንደር እንደምታውቁት አንድሪያስ ነው፣ ለአንድሪያስ ነው ለማመልከት እየሄደ የነበረው። ለማስቆም ፋጡማ ሄዳ ነበር ተከትለው። ነገር ግን ፋጡማ ጋር የተወሰኑ ካወራ በኋላ ፋጡማ ለመጉዳት ፍላጎቱ አልነበረውም። ስለዚህም የተወሰነ ተፋልሞ ጎራዴዋን ካስጣላት በኋላ ፍላቬስ እንዳጋጣሚ ይዛ ተገኘ። ፍላቬስን ሲያየው ሮጠ ማለት ነው። ምክንያቱም ከመዋጋት ይልቅ እዛ ጋር እነሱን ድል የሚያደርግበት መንገድ ለአንድሪያስ ሄዶ መናገር ስለሆነ እሱን ለማናገር ሄደ ማለት ነው። በሰዓቱ የነበረው አማራጭ እንዴት ነው? ወደ ላይ ወጥቶ በመሰላል በጣራዎቹ ለመሄድ ነበር የሞከረው ይጂት። ስለዚህ ይጂትን ተከትሎት ነበረ አንድሪያስ ፍላቬስ የሄደው ማለት ነው። ነገር ግን ሁለቱ ጣራ ላይ በሚያደርጉት ግጥሚያ ማለት ነው እንግዲህ ይጂትን ጎራዴውን አስጥሎት ነበረ። እንደዛም ሆኖ ይጂት አንሸራቶት እንትኑ ላይ ወድቋል፣ ከጣራው ላይ ወድቋል ማለት ነው። እና ታች ሲሚንቶ ነገር ነበረ፣ ጣራውም ትንሽ ራቅ ያለ ነበረ። ስለዚህ የሞት አይነት ነገር ነው የሚመስለው አወዳደቁ። በጣም ቀጥታ ሄዶ ነው መሬቱ ላይ እንግዲህ ወደቀው። ስለዚህ የሞተ ይመስላል እንግዲህ እንዳየነው ከሆነ። ምናልባት እንግዲህ ሻይሻ ይሄን ነገር ሲሰማ ወደፊት ምን አይነት ነገር ሊፈጠር እንደሚችል አላቅም። እንግዲህ ልጁ አንድ ልጅ ነው ያለው፣ የእሱ መሞት ቀላል ነገር ይኖረዋል ተብሎ አይገመትም ለሻይሻ። ስለዚህ ሙሉ ለሙሉ እንግዲህ ፍልሚያው ከተነሳ በኋላ አደባባዩ ላይ የሞት ፍርዱ ሳይሳካ ቀርተዋል። ኦርሃን አስፖርቻን አድኗታል። አስፖርቻን ገመዱን ከቆረጠላት በኋላ አቅፏት ነገር ኦርሃን መታሃድ አንከኝ ምናምን እያለችው ነው የሚያበቃው። እና እንዳልኳችሁ በሁለቱ መካከል ያለው ነገር ትንሽ ግራ የሚያጋባ ሆኗል። ሌላኛው ደግሞ የኖልፊር እህት የሆነችው ዳፍኔ ተይዛለች። ቀጥታ ወደ ቤተ መንግስት ይዛችኋት ሂዱ፣ ኖልፊር ትቀጣታለች ስላለ ኦርሃን እዛ ነው ቀጥታ ይዘዋት ሄዱት ማለት ነው። ነገር ግን እዛ ከገባች በኋላ ኖልፊር ብቻዋን ላናግራት ብላ ነበረ ዳፍኔን። እና ዳፍኔ ኦርሃን እኮ ያንቺ ባል አስፖርቻን ለማዳን እኮ ነው ወደ ጌምሊክ ቤተ መንግስት የሄደው ብላታለች። ስለዚህ የውሸት ኑሮ ነው እየኖርሽ ያለሽው ምናምን ብላታለች። ያው በሰዓቱ ምንም እንኳን መታት ቢሆንም ዳፍኔን ልብ ውስጥ ግን ያ ስሜት በደንብ እንዲያድግ የሚያደርገው ይመስላል። ከዛ በኋላ ዳፍኔ እንግዲህ ራሷን ለማስለቀቅ በምትሞክርበት ወቅት ሆዷ ላይ በእርግጫ መታታለች ማለት ነው ኖልፊርን። ስለዚህ የልጇ ሁኔታ ምን ሊሆን እንደሚችል አናቅም። ከዛም ልታንቃት ሞክራ ነበር፣ ግን ማልሆናቱን በጊዜ ደርሳ ያው ጩቤ ወርወራ ጀርባ ላይ ወግታታለች ማለት ነው። ስለዚህ በቀጣይ እንግዲህ የኖልፊር ምን ልትሆን እንደምትችል የልጇ ሁኔታ ምን ሊሆን እንደሚችል አናቅም። በቀጣይ ክፍሎች ላይ እንግዲህ የሚፈጠረውን ነገር እናያለን። ዳፍኒም በዛ በጩቤ በመወጋቷ ብቻ ትሞታለች ብለን ለመገመት ይከብዳል። ስለዚህ ምን አይነት ፍርድ እንደሚጠብቃት እንግዲህ ሞር ከተረፈች የሞት ፍርድ ይመስላል የሚጠብቃት። ምን አይነት ፍርድ እንደሆነ አብረን የምናይ ይሆናል። የሻንሻምብል ልጅ የሆነው ደግሞ ይጂት በይ እንግዲህ ሞቶ ይሁን ቀጣይ ምን አይነት ነገር ሊገጥመው እንደሚችል አናቅም። እሱንም አብረን የምናይ ይሆናል። እስኪ ብዙ አዳዲስ ነገሮች ቀጣይ ክፍል ላይ ይመጣሉ ብለን እንጠብቃለን ማለት ነው። የዛሬው ክፍል ግን እንደዚህ አይነት ነገሮችን ያካተቱ ነበሩ። እንግዲህ ቀጣይ ክፍል በሌላ ነገሮች በአዳዲስ ነገሮች እንመለሳለን። መልካም ቀን ይሆንላችሁ።